ለምንድነው ግን ሁሉ ጊዜ ሁሉ ነገር የእናት ጥፋት ተደርጎ የሚታየውና ልጅ ታመመ ሲባል የእናትየው ጥፋት መሆን አለበት ተብሎ ነው የሚታሰበው። ምክንያቱም ተገቢውን ጥንቃቄ አላረገችም ተብሎ ማለት ነው። ልጅ ምግብ ለመብላት አልፈልግም ካለ የእናትየው ጥፋት ነው የሚባለው። ምክንያቱም ያው በአግባቡ አትመግቡም ይባላል። ይሄ የሚፈልገውን አይነት ምግብ አልሰጠችውም። የልጁ ክብደት ሲቀንስ ደግሞ የእናትየው ጥፋት ነው። እሱ በቂ ትኩረት የላትም፣ አልተንከባከበችውም ይባላል። ልጁ ወድቆ ከተጎዳ የእናት ጥፋት ነው። ለምን በቅርበት አልተከታተለችውም? ለምን ጥንቃቄ አላደረገችለትም ይባላል። ልጅ አግባብ ያልሆነ ባህሪም ማሳየት ወይም ደግሞ ይሄ የሚቆጣ የሚያስቸግር ከሆነ እሱም የእናትየው ጥፋት ነው። እሷ ፈቅዳለት ነው፣ እሷ አጨማልቃው ነው የሚባለውና ሁልጊዜ እናት የምትወቀሰው ለምንድን ነው ማለት ሁሌ ለምን ተወቃሽ ትሆናለች? ይቺ እናት እኮ ልጇን ወደዚህ ዓለም ለማምጣት ለ9 ወራት የተሸከመችው ከሞት ጋር በሚመሳሰል ስቃይ የደረሰባት እናት ሆና ሳለ ነገር ግን ጥፋተኛ ከመሆን ይልቅ ለመረዳት ለምን አንሞክርም? ማለት ለምን ከጎኗ አንቆምም? ነገሮችን ለምን እንዲቀሏት አናደርግላት? ምክንያቱም ያንዳንዷ እናት በየቀኑ ራሷን ሁል ጊዜ እንደዚህ ብላ ትጠይቃለች። እኔ በቂ ነኝ? በቂ እያረኩ ነው ወይ? በቃ ለልጄ የሚያስፈልገውን እንክብካቤ የሚያስፈልገውን ነገር እያረኩ ነው ወይ የሚለው ነገር በራሱ ትልቅ ጭንቀት እየፈጠረባት እያለ እንደገና ደግሞ ሌላ ወቀሳና ሌላን ኔጌቲቭ ወርዶችን ማስተናገድ ትንሽ ይከብዳታልና መረዳት ብንችል ሁል ጊዜ ወቀሳዎችን ሸክሙን ሎዱን ሁል ጊዜ እሷ ላይ ባናደርግ ብዬ እችን ሀሳብ ለማስተላለፍ